በንጋታው ስሰብ ፒያሳ ላይ ታስሬያለሁ፣ ሜክሲኮ ላይ ታስሬያለሁ፣ ቄራ ላይ ታስሬያለሁ በአንድ ቀን። አሁን እኛ ግን በራሳችን ጉዳይ ላይ ታጠብ አሁን ሚስ ልጅ ምናምን አለ እግረኛ መንገድ እየሄደ ትክክል ነው ይላል። መንገድ ያስገፈተለት ነፍስ የማዳን ስራ ኃይለኛ ጨጓራ የሚያመው ነበረና በቅባት እንትን ውስጥ እየጸለይኩ በቦክስ ተመቶ የተፈወሰ የእግዚአብሔር ጣልቃ ገብነትን በአካል ጸጥታ ዘርፍ ክፍል ኃላፊው ጋር ነው ያቀረበው። ወደ አዲስ አበባ እየሄድኩ ምሳ የሚባል አሰላ ላይ እዛ ላይ ምሳ በልተን እንደገና ልንወጣ ስንል የጌታ መንፈስ እዚህ ከተማ ነው የምቀረዋል። ከተማውን አላውቅም፣ ኦሮምኛ አልችልም፣ የሚቀበለኝ ሰው የለም። ይዲዲያ እንደ አባቱ ነው እንዳሳደጉ ሰም እስኪ እውነት ነው? ትክክል ነበር? ስፒሪቹዋል ፋዘር ማለት ያንተን አሻራ ያሳረፈ እንጂ ገንዘብ ያለው አይደለም። ጠቅላይ ሚኒስትር መለስ ዜናዊ እርፈትን ለመጀመሪያ የተናገረው እሱ ነው። ባርኬ የለቀኩት ከዚህ በላይ አባት አለ? ላችሁ አሊቲያ ሾው ቤተሰቦች በተለያዩ ጊዜ እግዚአብሔር በዘመናችን ያስነሳቸው የተወደዱ አገልጋዮችን ይዘን በዚህ ሾው ላይ ስናቀርብ ቆይተናል። በዚህ ሚዲያ ላይ እየቀረቡ ያሉ በጣም የተባረኩ ጤናማ የሆኑ ከእግዚአብሔር ቃል አንጻር ከህይወታቸው አንጻር ቤተክርስቲያንን ሊጠግን በብዙዎች ትምህርት የሚሆኑ ስራዎችን እያቀረብን እንገኛለን። እግዚአብሔር በኢትዮጵያ ምድር ላይ ለቤተ ክርስቲያን በረከት አድርጎ የሰጠ አንድ የተወደደ አባት መካከላችን አሉ። የአባት አፖስትል አለማየሁ ይባላሉ። ትንሣኤ ምስክሮች ዓለም አቀፍ ቤተክርስቲያን መስራችም ናቸው። እግዚአብሔር በህይወታቸው ያደረገውን በአገልግሎታቸው የነበረውን በጣም ድንቅ የሆኑ መልካም እግዚአብሔር የሰራቸውን በጣም ለብዙዎች ምስክር የሚሆን ስራ በህይወታቸው ላይ የሆነውን ነገር አሁን አሊቲያ ሾው ላይ ለማቅረብ ፈቅደው ወደው መጥተዋል። በዚህ አሊቲያ ሾው ላይ በጣም ወዳችሁ ፈቅዳችሁ እየሰማችሁ ያላችሁ ወንድም እህቶች ዛሬ የተለየ የበረከት ቀን ነው ብዬ አስባለሁ። ምክንያቱም በኢትዮጵያ ምድር ላይ አገልግሎት ከጀመሩ ሰዎች መካከል 30 ዓመታትን ጎዳና አገልግሎትም ላይ ቤተክርስቲያን ላይ ብዙ ትውልድን፣ ብዙ አገልጋዮችን፣ ብዙ መሪዎችን ከማስነሳት እንዲሁም ለብዙ አገልጋዮች በረከት ከመው ለቤተ ክርስቲያንም ትልቅ እንቁ የሆኑ ሰው ናቸው። እግዚአብሔር ስለሳቸው እግዚአብሔር እናመሰግናለን። ዛሬ ከሳቸው አንደበት ብዙ የህይወት ምስክርነት እንሰማለን። እናመሰግናለን። ተከታተሉ። ስትከታተሉ ግን ሌሎችም ጋር መድረስ ስላለበት ይህንን ሚዲያ ለሌሎች እንዲደርስ ሼርም እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ ዝም ብላችሁ አይታችሁ ዝም ብላችሁ አትሄዱ። ምክንያቱም ብዙ ሰዎች እያያችሁ ኦልሞስት ከ75% በላይ ሰብስክራይብ ሳታደርጉ ነው የሚታዩት እና ሰብስክራይብ ማድረግ አያስከፍላችሁ። ስለዚህ ሰብስክራይብ አድርጉ። አንዱ አገልግሎት አካል ነው። ተባረኩ። እንወዳችኋለን። አሁን ቀጥታ ወደ ፕሮግራሙ እንሄዳለን። አመሰግናለሁ። አፖስትል በጣም ዛሬ በዚህ ስፍራ ላይ መጥተው እውነት ህይወታቸውን ሊያካፍሉ ወደው ፈቅደው ስለመጡ ከልብ እናመሰግናለን። እግዚአብሔር ዘንድ አሜን። በዚህ በአሊቲያ ሾው ላይ ስለጋበዛችሁኝ በቅድሚያ አመሰግናለሁ። በመቀጠል እኔ አለማየሁ በቀለ ጥሪ ሐዋርያ ነው። የትንሣኤ ምስክሮች ዓለም አቀፍ ቤተክርስቲያን ተካይ እና ጌታን ካገኘሁበት ጊዜ ጀምሮ ስለ ክርስቶስ መሰክራለሁ። 1985 ዓመተ ምህረት ጌታን ያገኘሁት። ልክ ጌታን ካገኘው ጊዜ ጀምሮ ወጥቼ መስበክ ጀመርኩ። ደህንነት አልተማርኩም፣ አልተጠመቅኩም፣ የትም ቤተክርስቲያን አልተያዝኩም። ልክ የበራልኝ እውነት ወጥቼ ግን መናገር ጀመርኩ። እስካሁን ድረስ እንግዲህ 85 አሁን እንግዲህ ወደ ስንት ዓመት መሆኑ ነው? 33 ዓመት ማለት ነው። በስቲል እስካሁን እመሰክራለሁ። የትልቁ እንትኔ በቃ የነፍስ ሸክም ከሰው መዳን አለበት። የእግዚአብሔር የልብ አጀንዳ ስለሆነ እዛ ላይ ነው ትኩረት የምንሰጠው። የእግዚአብሔርም ዋና ትኩረቱ እዛ ላይ ስለሆነ
እና ስለዚህ እንግዲህ ድፍን ኢትዮጵያ ላይ ዞር ያልረገጥኩት የትም ክፍለ ሀገር የትኛው በጎንደር ገበያው ላይ መስቀል ግን አሁን ቅድም እንዳለው ወንጌልን እኔ እንደተቀበልኩ እንዳመንኩ ወዲያውኑ ነው ወደ ወንጌልን ለመስበክ የመጣሁት። ይህ ነገር በዛን ሰዓት ምኑን አውቀው ነው ለመናገር የተነሱት? ሲጀምር በመጀመሪያ 1984 ዓመተ ምህረት ነው ከሰራዊቱ ከመጣው በኋላ በሌሊት ራእይ ክርስቶስ ተገልጦ ፊቱ በርቶ ቀይ እንደለበሰ የኔም መንገድ ብትከተል አይሻልም ማለት የት እያሉ? እዚሁ አዲስ አበባ ውስጥ እያለሁ ከዛ መጥቼ ከሰራዊቱ ቤት 83 መከላከያ ነበርኩኝ። በዛን ጊዜ በአየር ኃይል ስር ነው የኛ ክፍል፣ አየር መከላከያ ይባላል። ሚሳኤል ምድብ ከዛ ጨርሰን ካስም ማለት ነው ደርግ ብሬክ ሲያደርግ በጅቡቲ አልፈን እነዚህ ስንመጣ እኔ ጌታን አላውቅም፣ ቤተሰቦችም ኦርቶዶክስ ልጅ። ነገር ግን በሌሊት ራእይ ክርስቶስ ራሱ ተገልጦ የኔ መንገድ ብትከተል አይሻልም ማለት ማን አንተ ስለው ክርስቶስ ነኝ። ከዛ በኋላ መጽሐፍ ቅዱስ ላይ ሳነብ እኔን የሚከተል ራሱን ይካድ መስቀሉን ተሸክሞ ይከተለኝ የሚለውን ሳነብ ክርስቶስ እንደሆነ ገባኝ። ከዚህ በፊት ሰዎች ያደርጉ እንደነበር እንደምሰማው እጄን ጭኜ ንስሐ ገብ በዛው ደቂቃ ወጥቼ መስበክ ጀመርኩ። ገነት አልተማርኩ፣ አልተጠመቅኩም፣ ቸርች አልታቀፍኩ፣ ግን በክርስቶስ አካል ውስጥ ነበርኩ። በዓለም አቀፍ ቤተክርስቲያን ውስጥ ገብቻ በክርስቶስ ተመዝግቤያለሁ። ሰዓት እንደተረዱ ያንን እኔ የዳንኩ በመዳን ነው። እኔ ከጨለማ ልክ እንደወጣው የዘላለም ሕይወት ልክ በሱ እንዳገኙ ልክ ስረዳ ሰው ሁሉ ሊመሰክርለት ይገባል የሚል አቋም ያዝ የእሱም የምትርታዬ እንደሆነ ተረዳ። ስለዚህ ወጥቼ መናገር ጀመርኩ። ለትልቁ ለትንሽ ለወጣት ለሕፃናት አለየ። እስቲ ለሳውን እንግዲህ ወደ 33ኛ ዓመቴን ይዣል የመሰከርኩ። ግን እኮ አፖስትል ብዙ ጊዜ ይህንን ጉዳይ ቤተክርስቲያን በሁለት መልክ ያዩታል። አንዱ ጀማ ላይ ያለው ስብከት አሁን በዚህ ጊዜ አስፈላጊ ይሉታል። ጀማ መንገድ ላይ መስበክ እንደ ጩኸት ዝም ብሎ እንደ አላዋቂ አይነት አድርገው የሚቆጥሩ ቸርች ላይ ቁጭ ያሉ ስለ ወንጌል እያስተማሩ ሰዎችን ራሳቸው አይሰሙ፣ ግን መስበክ አሁን በዚህ ሰዓት አስፈላጊ አይደለም የሚለዋል። አንዳንዶች ደግሞ ያለ እውቀት ደግሞ የሚሰብኩ አሉ። በየጊዜ የቱ ጋር ምን ማውራት እንዳለበት ለማን ምን ማውራት እንዳለበት ሳያውቁ ዝም ብሎ ደግሞ ያወራል። የእርሶ ግን ብዙ ጊዜ እኔ እንዳየሁት በጣም እየሰበኩ ወንጌልን ሲሰብኩ እያደረጉ ያሉበት ቸርችንን ተክለዋል። የቤተ ክርስቲያን መሪ ኖት ብዙ ቦታዎች ላይ 29 ቸርች በተለያዩ አካባቢ ኢትዮጵያ ውስጥ ብዙ ቦታዎች ላይ ተክለዋል። መሪዎችንም ይመራል፣ አገልጋዮችንም ይመራል። ብዙ ምሳሌ የሆኑ አገልጋዮችም ማለት እነዚህ ሁለቱ ነገሮችን ግን እዚህ ዳር ላይ ቁጭ ወንጌል ሳይሰብኩ ጊዜው በዚህ ሰዓት እንደዚህ አይደለም መደረግ አለበት ሌላ ምንም የሚሉ ሰዎች አሉና እርሶ ግን ሜዳ ላይ ያለ ሚሽን ላይ ያለ እስኪ ከውጤት መንጻር አሁን ይሄ አገልግሎት ውጤታማ ነው ይላሉ? በጣም ውጤታማ ነው። ሲጀምር ደግሞ በወንጌል ስርጭት ሂደት ውስጥ ይሄ የጀማ ስብከት አስፈላጊ ነው አይደለም የሚለው የሚያወዛግብ አይደል። የመጀመሪያው ጀማ ሰባኪ ጴጥሮስ ነው የሰበከው። ጴጥሮስ ሲሰብክ 3000 ሰው ነው በአንድ የጀማ ስብከት ማለት ነው። ሰዎች በጀማ በሚሰብኩበት ጊዜ የሚያስፈልጋቸው የመጀመሪያው ነጥብ ምሪት፣ የእግዚአብሔር ፍቃድ የቱ ጋር አሁን ለምሳሌ ያክል እኔ ጌታ ሆይ ዝም ብዬ ስለሚሰበክ አልሰብክም። ግን ጌታ ሆይ አስተማሪ የት ነው የምሰብከው ብለዋል። የዛን ጊዜ መገናኛ ከሆነ መገናኛ ነው ያሳይ፣ ሜክሲኮ ከሆነ ሜክሲኮን ያሳይ፣ ሌላ ቄራም ከሆነ ቄራን ያሳይ፣ ሰው ተሰልፎ ያሳይ፣ እዚህ ጋር የምቆምበትን ቦታ ያሳይ፣ እዚህ ጋር ቆምና ሰበክ። መንቀሳቀስ ካለብኝ ደግሞ ተንቀሳቀስ ይለኝ፣ እሱን ተከትዬ ነው የሚሄደው። አሁን ሰዎች እንዲህ መሮጥ አያስፈልግም፣ በዚህ ወጣ በዚህ ወረደ ይላሉ። ግን እግዚአብሔር እንዴት አድርጎ የሰዎችን ልብ እንደሚነካ በዛ ውስጥ ማንም አያውቅም። ያንን መንገድ መከተል በጣም ወሳኝ ነው። ጀስ የወንጌል ሰባኪ በሌላ አቅጣጫም ደግሞ በመንፈሱ የሚነዳ ስለሆነ ያንን ተከትሎ መጓዝ መቻል አለበት። ስለዚህ የጀማ ስብከት በነ ጴጥሮስ ሕይወት አይተናል። የጀማ ስብከት
በነ እስጢፋኖስ ተመልክተናል። የጀማ ስብከት ሐዋርያ ሥራ ምዕራፍ 8 ቁጥር 4 ላይ የመጀመሪያው ወንጌላዊ ተብሎ ሐዋርያ ሥራ 21:8 ላይ የተጠቀሰው ፊልጶስ በገበያ ሰበከ ይብል። በማርቆስ 6 ላይም ደግሞ ሲናገር ኢየሱስ ክርስቶስ ቁጥር 56 አካባቢ ኢየሱስ ክርስቶስ በገበያ በመንደር በሰፈር እየሰበከ ዞር ይላል። ምን ማለት ነው? የእኛ ምሳሌያችን ኢየሱስ ነው እንጂ አሁን እዚህ ጋር የተመቻቸ ነገር ይዘው የሚቀመጡና የራሳቸውን ዙፋን ለማስጠበቅ የሚጋደሉ ሰዎች እነሱ መለኪያ አይደሉም። መለኪያ የሚሆነው የእግዚአብሔር ቃል ነው። የእግዚአብሔር ቃል ኢየሱስ ክርስቶስ ሰብኳል፣ በገበያ ሰብኳል፣ ሐዋርያቶች ሰብኳል፣ ቅድም የጠቀስኩልህ ሰብኳል። እኛም እንድንሰብክ ይጠበቅብናል። ሌላው ደግሞ መረሳት የሌለበት ጉዳይ ወንጌል የመጣው ለሰው ስለሆነ ወንጌል መሰበክ ያለበት ሰው ባለበት ሁሉ ነው። የመጣው ለሰው ነው። ያንን ማድረስ አለብን። የመጨረሻው አንድ ሰው በዛ ውስጥ ያላመነ ሊኖር ይችላል፣ ግን መድረስ አለበት። ምክንያቱም ወንጌል የመጣው ለሰው ነው፣ መሰበክ ያለበት ለሰው ነው። ደግሞ ይናገራል፣ ካልተላኩ እንዴት ይሰብካል? ያለ ሰባኪስ እንዴት ይሰማል? ካልሰሙስ ደግሞ እንዴት ያምናሉ ይላል። ስለዚህ በእነሱ ላይ እምነት ለመፍጠር የመጀመሪያው ነገር መስበክ ነው። መሰበክ አለበት። ግን ምንድነው? በጸሎት መታሸት አለበት። አሁን አንዳንድ ሰው ወንጌል ስርጭት አለን ብሎ ይልና ዝም ብሎ ወጥቶ ይሰብካል። እንደዛ ሳይሆን መጸለይ አለበት፣ መሪት መቀበል አለበት። የሚሰብከውን ቃል ምን ብዬ ልጩህ ብሎ እንዳለ የሚሰብከውን ቃል ማወቅ አለበት። በዛ መሰረት በመስበክ ውጤቱ ለእግዚአብሔር ነው ምንተው እንጂ ለምን እዚህ ጋር ሰው አልዳንም እንደዛ የሚባል አይደል። ውጤቱ ለእግዚአብሔር ነው ቢታው። ምክንያቱም ምን አንዳንድ ቦታ ላይ ከሰራው በኋላ ከ2 ከ3 ዓመት በኋላ ጌታን ተቀብለው ማገኛቸው ሰዎች አሉ። ሰላም ብለውኝ ግራ የተጋቡ ሰዎች አሉ። አንተ ነው ወይስ ሌላ ሰው? መጥቼ ነበር ይቅርታ አድርግልኝ የሚሉ ሰዎች ገጥሞኛል። አሁን ጌታን ተቀብያለሁ የሚሉ ሰዎች ገጥሞኛል። ስለዚህ ውጤቱን ለሱ ነው ምንጡ እና የጀማ ስብከት እግዚአብሔር ይፈልገዋል፣ አሁንም ይፈልገዋል፣ ወደፊትም ይፈልገዋል። ኦኬ፣ የጀማ ስብከት ሲያደርጉ አንዳንድ ለየት የሚያደርገው ከሌላ አንዳንድ ጊዜ ጎዳና ላይ አጋንንት ስላጋን ያለባቸው ሊጸልዩ ይችላሉ። አንዳንድ ለታመሙ ሰዎችንም እጅችን ይጸልያሉ። ሌላው አገልግሎትን ራሱ ሙሉ ማድረግ አለብኝ ይላል። ምንድን ነው ጀማ ስብከትን አገልግሎትን ሙሉ ማድረግ አለበት የሚሉት? አገልግሎት ሙሉ ማድረግ የሚችለው ራሱ እግዚአብሔር ነው። ግን እኛ የተሰጠንን ድርሻ ነው ምንሰራ። አሁን በምንሰራበት ሐዋርያት 8:4 ላይ ፊልጶስ ወደ ሰማርያ ከተማ ወረደ፣ ክርስቶስን ሰበከላቸው፣ ክፉ መናፍስት እየጮሁ ይወጡ ነበር። አልገሰጸም። በዛ በኩል ያለ ምናምን አላል። ቃሉን ልክ ሲናገር መንፈሱ ጮኸ፣ እየለቀቀ ይወጣ ነበር። እንደዚህ አይነት ነገር ይገጥመኝ። አንዳንድ ጊዜ ደግሞ በትክክል ሰዎች ፕሮሰስ ሆነው ታግለው ይዟቸው በመንገድ ላይ መንፈሱን ገስጸን ደግሞ ያስወጣንበት ጊዜ አለ። በኢየሱስ ስም ማለት ነው። በራሳችን ኃይል የሚሆን አይደለም። ይሄ መለኮት ጉዳይ ስለሆነ ስለዚህ በሚከተሉት ምልክቶች ቃሉን ያጸና ነበር ስለሚል እሱ የሚያጸናው በወደደው መልኩ ነው። አንዳንዱ ከክፉ መንፈስ ነፃ ያወጣዋል፣ አንዳንዱን ይፈውሰዋል፣ አንዳንዱን ሌላ የጎደለውን ነገር ይሞላለት። ለምን? ኢየሱስ ክርስቶስ ስሙ ሁሉ ነው። ኦኬ፣ በጣም ቢገርም ነው። በዚህ አገልግሎት ላይ ብዙ ጊዜ በእግር ረዥም መንገድ ይጓዛል። እስኪ አንዳንድ ጊዜ በእግር ይሄዳል የተለያዩ ሀገራት ላይ ሄደው ደግሞ ከዚህም አልፎ ደግሞ ብዙ ጊዜ ታስረዋል በዚህ በወንጌል ምክንያት እና እስኪ ስለ እነዚህ ነገሮች ስላላሉ በእግር መሄድ በተለይ በእግዚአብሔር ሐሳብና ምሪት ላይ ያለ ነገር። ምሳሌ በ1988 ከአዲስ አበባ ደብረ ዘይት በእግር ገብቻለሁ። ግን ምንድነው ማቴዎስ 10 ሰጥቶኝ ለመንገድ ቆሮጆ ወርቅ ሳንቲም አትያዝ ብሎ ነው በእግር የላከኝ ማለት ያለምንም ሳንቲም ነው የወጣሁት። እና ከዛ በኋላ ቀጣዩ ቀን ደግሞ እንደገና ሞጆ ማርፍበት እግዚአብሔር አዘጋጅቶልኝ አድሬ ከዛ ቀጣይ ቀን ሞጆ 6 ሰዓት ከሩብ ገብቼ 12 ሰዓት ላይ ደግሞ ቆቃ ገብቼ እዛም ደግሞ በየቡና ቤቱ ስንሰብክ ቆይቼ ሁሉም ቦታ ላይ የቀረኝ ቡና ቤት ገብቼ እያጨበጨብኩ እንትን ሙዚቃ ተዘግቶ ነው የምሰብከው። እና ግን አሳጥር እዛ 3ኛ ቀን ደግሞ አለምቴና ድረስ በእግሬ ተጉዣለሁ።
እግዚአብሔር መንገዶችን ጣልቃ ገብቶ መኪና እስኪያዘጋጅልኝ ድረስ ብቻ ሳይሆን ልክ ከዛ በኋላ መንፈሴ ስላልፈቀደ የእግዚአብሔር መንፈስ ብሎክ አለ፣ በመንፈስም ከለከላቸው ስለሚል ስልክ አቁሞኝ ከዛ በኋላ መኪና ተዘጋጅቶልኝ ሻሸመኔ ገብቼ አገልግዬ አጠቃላይ አዲስ አበባ ስመለስ 11ኛ ቀን ነው የተመለስኩት። በጣም ብዙ ሰው ሰምቷል። በሺ የሚቆጠር ሰው እግዚአብሔርን ቃል ሰምቷል። 39 ሰው ጌታን ተቀብሏል። እየበላው እየጠጣው እያደርኩ ማረፊያ ምናምን ሁሉ ተዘጋጅቶልኝ እግዚአብሔር በመንገዱ ያዘጋጀው ማለት ነው። 28 ብር መብተራ ገዝቼ ገብቻ። ይሄ ብቻ አይደለም። በዚህ ከአዲስ አበባ ሱሉልታ ገብቻለሁ። 6 ሰዓት ከሩብ ሱሉልታ ማለት ወደ 22 ኪሎ ሜትር አካባቢ ነው። ከዛ በኋላ ደግሞ 9 ሰዓት ከ20 ደግሞ ጫንጮ ገብቻለሁ በእግሬ። ከዛ ደግሞ እንደገና ከጫንጮ ወደ ሱሉልታ ተመልሻለሁ። ሱሉልታ ላይ እግዚአብሔር ደግሞ አመቻችቶልኝ አዲስ አበባ ገብቻለሁ። ያውም ትራክት የሰጠውን ሰው ሳንቲም 9.85 ሳንቲም እኔ አላውቅም። የዛን ቀን የተረዳው 30 ቁጥር አይቶ ስለካ የሚዞረው ሱሉልታ ላይ በዛ ገንዘብ ተሳፍሬ ማታ 2 ሰዓት ተኩል ገብቻለሁ አዲስ አበባ። ያ ማለት እንግዲህ ምን ማለት ነው? ወደ 60 ኪሎ ሜትር በእግር መሄድ ማለት ነው። ኦልሞስት እንግዲህ እስከ ጫንጮ ድረስ 40 ምናምን ኪሎ ሜትር ነው። ተመልሻለሁ ሱሉልታ ድረስ። አጠቃላይ እንግዲህ ወደ 55-60 ኪሎ ሜትር አካባቢ ነው ማለት ነው በእግሬ የሄድኩት። እንደዚህ አይነት ነገሮች ይገጥሙኛል፣ ግን በደስታ ነው የማደርገው። በቃ ደስ ብሎኝ መንገዱን እየዘመኩ እየጸለይኩ መንፈስም እንዲህ አንዳንድ ጊዜ ደብል ምራምር ነው የሚመስለኝ። የመንፈስ ቅዱስ እገዛ እርዳታ ምንም ሳይታወቀኝ ነው የሚደርስ። ክብር ለኢየሱስ። እንደውም አንዳንድ ብዙ ጊዜ እንደታሰቡ ነገው ምክንያቱም ትናንት ከተማ ላይ ታስረው የከተማ ከንቲባ ጭምር መጥተው አነጋግረው እስኪ ምን ነበር ነዘለት? ያው እንደዚህ እስር ብለን ስንል ያው እኔ በምረዳው ሁለት አይነት እስር፣ የአንደኛው እስር በመንፈስ መታሰር፣ በመንፈስ ታስሬ ወደ ኢየሩሳሌም ይሄዳለሁ። ስለዚህ በመንፈስ የታሰረ ሰው አሁን ለምሳሌ ከኢትዮጵያ አትውጣ ካለ አትወጣ፣ እታስራ ውጣ ካለ ትወጣ። ያ ራሱን እስር፣ ይህንን እስር ሰው አይረዳ። አሁን የሁለተኛው እስር ደግሞ በአካል መታሰር፣ በአካል በስጋ መታሰር። ስለዚህ የመንፈስ መታሰር ላይ የሚለው ላይ ከእስረኞች ጋር ከነሱ ጋር እንደታሰረ ሆናቸው ይላል ዕብራውያን ቁጠሩ ይላል። አሁን በመንፈስ የሚሆነውን እስር ነው የሚያሳይ ያ ማለት ነው። እና በዚህ እስራት ውስጥ በመንፈስ ፍቃድ ውስጥ እግዚአብሔር በመራኝ ቦታ ስሰብክ ሞስ እንግዲህ ከአዲስ አበባ ውጭ ወደ 46 ጊዜ ታስሬያለሁ። አዲስ አበባ ቁጥሩን አላውቀውም፣ አላውቀውም ያለምንም ማጋነን። በኮሮና ጊዜ ለምሳሌ ጠቅላይ ሚኒስቴሩ በተናገሩበት ጊዜ በዛ ምሽት ላይ ለመጀመሪያ በገባበት ጊዜ በዛን ጊዜ በደንብ እያሳዩ ለዚህ እንትን ሲሉ ትክክል ናቸው እሳቸው። እና ባለቤቴ ልጆቼንም አስተኝቼ መጸለይ ጀመር እና ስጸልይ ግን የጌታ መንፈስ ትልቅ ኮካኮላ አሳየ እና ጌታ ምን አለ? ስሜን አስተዋውቁታና ስሜ ያድናል፣ ስሜ ከሲኦል ያወጣል፣ ስሜ ከሁሉ ነገር ይጠብቃል እና ጮህ ነገር አለ። ስለዚህ በንጋታው ወጣው ማለት ነው። በንጋታው ስሰብ ፒያሳ ላይ ታስሬያለሁ፣ ሜክሲኮ ላይ ታስሬያለሁ፣ ቄራ ላይ ታስሬያለሁ። በአንድ ቀን ይሄ በአንድ ቀን እንግዲህ አስበው፣ በ33 ዓመት ጊዜ ውስጥ አስበው ብዙዎቹ ቦታዎች ላይ ታስሬባቸዋል፣ ግን ያለማጋነን አላውቀውም። ከእነዚህ በታሰሩባቸው ጊዜያት ላይ ወንጌልን እየሰሩ ምን አይነት ደስታ ነው ይስጥ? ቅድም የተናገርከውን ሀሳብ አያይሽ ብመልስ አንዳንድ ከተማ ላይ ለምሳሌ እንደ መቱ አይነት ኖርማሊ እንደ ከኦናግ ከምናምን ጋር አያይዘውት በኋላ መጨረሻ የከተማዎቹ አስተዳዳሪዎች ፊት ቀርቤ በ4 ፖሊስ ታጅብ፣ ያውም ደግሞ ከኔ ጋር የመጣው ከጅማ ስሰብክ እኔን የተከተለ ወንድም አያቀኝም እኮ ራእይ ስላለው ሸክም ስላለው የምሰራበትን ከፍታ ተነክቶ እኔ ከአንተ ጋር መሰ በቃ ወንጌላዊ ነው። የገነት ቸርች ወደ 6 ወር ያክል ጅማን አስተዳድሯል። ኢህአዲግ ነበር።
የነተፈራ ዋልዋ ጓደኛ ኢህአዴግ ከደርግ ጋር ጄኔቫ ላይ ሲደራደር በኢህአዴግ በኩል ቃለ ጉባኤ ያዥ ነበር። ክርስቶስ ብርሃኑ አሰፋ ይባላል። አሁን ወደ ጌታ ይሏል እና ክርስቶስ ተገልጦ የጠራው ሰው እና በፊት እንደዛ ነበር የምሰብከው፣ በኋላ ስህተት ነው ብለው አስቁመውኛል ብሎ አለ። ገበያ ስሰብክ ነው የተከተለ እያለቀሰ ማለት። ከዛ ከኔ ጋር መስበክ ጀመረ ጅማ ላይ። እኔ ወደ መቱ ስወርድ የግሬት ኮሚሽን ዋና ኃላፊ የነበረው በወቅቱ ዶክተር ማስረሻ ይባላል። እዚህ አሁን ዋናው ግሬት ኮሚሽን ነው። እሱ ጋር ጌታ ልኮን ነው መሳፈሪያ በጉዞ የረዱኝ እነሱ ናቸው። ያንን አገዘውኝ ወደ መቱ ገባው። እሱ 3ኛ ቀን ላይ መጣና ከኔ ጋር 1992 መስከረም 1 እንቁጣጣሽን ያሳለፍነው እስር ቤት። ይሄ ደግሞ በጣም ደስ ይላል። ምክንያቱም ለወንጌል ሆነ የእግዚአብሔር ትልቁ በዓል ወንጌል ሲሰበክ የእግዚአብሔር ትልቁ በዓል ሰው መዳኑ ነው። ስለዚህ የዛን ቀን ገባ። በዛ ሂደት ውስጥ ክርስቶስ ተገልጦ ነው ላከኝ የሚሉ ሰዎች መጥተዋል ተብሎ ካቦ ሲጠይቀኝ አዎ ትክክል ነው አልኩት። ይሄ የሚገባ ግን ድጋሜ ስትወለድ ምን ማለት ነው? ድጋሜ መሰከርኩለት። ጌታን ተቀበለ። ከእሱ ጋር 3 ሰው ጌታን ተቀበለ። ከዛ ከ2 ቀን በኋላ ሰኞ ዕለት ስንቀርብ የመቱን ጨምሮ ዙሪያውን ያሉት ወረዳዎች 28 ወረዳዎች የሚያስተዳድር ማለትም በጸጥታ ዘርፍ ክፍል ኃላፊው ጋር ነው ያቀረበው። ከዛ በኋላ ደግሞ አቶ አስፋው ወርቅነህ ይባላሉ። ከዛ የሚመለከታቸው ሰዎች ሁሉ እዛ ላይ ነበሩ። ባለስልጣኖች አጣሩ። በትልቅ ትህትና በትልቅ አክብሮት ነው የሰሙ መልእክቱ። እናንተም ብታምኑ የዘላለም ሕይወት አላችሁ፣ ካላመናችሁ ፍርድ ይጠብቃችኋል ብዬ ስናገር በቃ ከኔ ጋር የነበረውን ጨመረበት። በቃ በትልቅ አክብሮት እንደውም ጭራሽ ምን አሉ፣ በምሰብኩበት ጊዜ ፖሊስ እንመድብላችሁ ወይ አሉ። ኧረ ፖሊስ አያስፈልገን ብዬ አልኳቸው። እና ለምን በቃ ሪል እግዚአብሔር ከላከ እግዚአብሔር ፕሮቴክት ያደርጋል፣ ይጠብቃል። ግን በጣም እኮ በወንጌል ስራ ውስጥ የእግዚአብሔር ጣልቃ ገብነት ያው ይታወቃል። በነገራችን ላይ እኚህን ሰው ንስሐ አስገብተናል። በጣም እኔም ከዚህ አገልግሎት ውስጥ ጊዜ ቀኝ አካባቢ ነበር፣ ቦረና አካባቢ የዚህ ወንጌል ስራዎች ላይ ሲሰራ የእግዚአብሔር ጣልቃ ገብነትን በአካል አይቼዋለሁ። ደግሞ ልብ የሚያሳርፍ በጣም የሚያስደስት ነገር እና ባሳለፏቸው አሁንስ ቤተ ክርስቲያን ይሄንን ወንጌል በዚህ ጊዜ ለምንድን ነው በተለይ ቤተክርስቲያን ሃይማኖት ዋና የቤተክርስቲያን መሪዎች ዘንድ አይታይ? አሁን ባይዘወይ ያው የተወሰኑ ሰዎች ናቸው በቁጥር በተለይ ቀድሞ ብዙዎች ድሮ ይሰራ ነበር፣ ድሮ ወንጌል ይናገር ነበር፣ መንገድ ላይ ሰብክ ነበር ብለው አሁን ግን የጡረታ አይነት በሚመስል ወይም ደግሞ ከስር ያሉ ልጆች እነሱ ይስሩ እኔን አሁን በዚህ ሰዓት አይመለከትም አይነት ስሜት የሚመስል ብዙዎች ቁጭ ብለው ነው እና ምን አይነት መልዕክት የሚያስተላልፍ? ስለዚህ እግዚአብሔርን ቃል በማንተራስ ጳውሎስ ምናል እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ። የክርስቶስ ፈለግ ምንድን ነበር? ቅድም የተናገርናቸው መድገም ባይወርድ በገበያ በመንደር በሰፈር ይሰራል። ጳውሎስም ያንን መንገድ ተከትያለሁ፣ እኔ እሱ መስያለሁ። እኛም ደግሞ እሱ እንድንመስል ይጋብዘን። እኔን መሰሉ ይል ፊልጵስዩስ 3:17 ላይ ደግሞ ሲናገር እንደዚህ የሚመስሉትን ሰዎች ምሰሏቸው ይላል። አሁን የኛ ከለር መምሰል ያለብን ሰዎች የሚሰሩትን ሰዎች ሰው መምሰል አይፈልግም ብዙ ሰው። ምክንያቱም ሰክሰስ ብሎ የሚያስበው ነገር በምድር ላይ የተጣበቀ ኃላፊ የሆነ ነገር ላይ ስለዚህ እዛ ወጥቶ ወደ ወንጌል ወደ ክርስቶስ መምጣት አለበት እና በዚህ ነገር ላይ ሰው ሲሰማራ ያ ራዕይ ሙሉ ለሙሉ ሲወርሰው ያገባ እንዳላገባ ይቁጠር። አሁን አንተ መኪና ኖሮ እንደሌለ አደርገ ምናምን እኮ የቀላል ነገር ሚስትን እኮ ነው ያገባ እንዳላገባ ይቁጠር።
ለሚሽኑ ነው መኖር ያለበት። አሁን ለሚሽን በምትሰጠው አቋም ውስጥ ብዙ አገልጋዮች ደስተኛ ነው። ምክንያቱም ቅድሚያ ለሚስት ነው፣ ቅድሚያ ለቤት ነው፣ ቤተሰብ እንደዚህ ነው ምናምን ይለዋል። ሚሽን ላይ ስትገባ ኖ አሁን የእነሱን ነገር ይነቀንቀዋል። ለዚህ እኮ ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 4 ላይ የተናገረው ካላለ የእኔ መብልና መጠን የላከኝ ማድረግ ነው። ታዲያ አባት ፈቃድ እሱ ሲናገር የነበረው ሳምራዊቷን ሴት ነው። እነሱ ከዛ ሲመጡ ገና ምግብ በልታል ወይ ስሉት፣ አሁን ምግብን ለማምጣት ስሉ አሁን የኔ ምግብ የኔ መብላ ይሄንን መናገር እሱ ገና ሌላ ሰው የሆነ ሰው አምጥቶ ሰጥቷል ብለው ገና ሌላ ትችት ውስጥ ነበር። እሱ ግን በጠራራ ፀሐይ ላይ እነሱ ከተማ ገብተው እሱ ግን ይይንስ የኢየሱስ ፈለግ እኮ እሱ ነው። አሁን በጣም የሚገርም ነገር ነው እያወሩ ያሉት። አሁን እኛ ግን በራሳችን ጉዳይ ላይ ታቀብ አሁን እኮ ሚስት ልጅ ምናምን አለ። ስለ ሚስት እኮ ተናገር። ከኔ ይልቅ ሚስቱን የሚወድ ወንድሙን የሚወድ አባቱን የሚወድ ምናምን። እኔ አባቴ በተዛፈረበት ባስ ላይ እኔ ስለመታ እንዴት አባቴን አስመታለሁ ብያለሁ። አንድ ቀን ስበክ ሲለኝ ጌታ ከኔ ይልቅ አባቱን የሚወድ ለእኔ ሊሆን አይገባም ማለት ሰበኩኝ። 2 ፊርማታ ሰበኩ ከብሔራዊ ቲያትር እስከ ኦልሞስት ወደ ልደታ አካባቢ እስክንደርስ ድረስ 2 ፊርማታ ሰበኩኝ። አባቴ ባለበት ድፍን እንደ ጀማ እንደ ቸርች እኮ ከሹፌሩ እስከ መጨረሻው ሰው ይሰብ ወንድሜም ባለበት አይቶብስ ላይ ሰብከ ያለ ቦታው ወንድሜ ወርቅ በኋላ ሲነግረኝ ሌላ ሲመቱ ከማይ ብዬ እና ራሱ ምንድነው እንትኑ ለሱ መሰጠትን ይደግ እኔን የሚከተል እኮ ራሱን ይካድ ነው ያለ። ራሱን ይካድ ያ ቤቱን ንብረት ምናምን አይደለም ትዳር ስለዚህ ፍርሃትን ነገም ተስፋን በሙሉ አሁን ይሄ ሰው ራሱን ከካደ ሙሉ በሙሉ ሁለንተናን ለዚህ ወንጌል ይሰጣል። የዛን ጊዜ ነው አሁን አየህ ወንጌልን ባልሰብክ ወየውልኝ የሚለው አደራ ስላለበት አንዳንዶች እኮ ወንጌልን ለመስበክ ችግር የለባቸው ማለት ሊተው ይችላሉ፣ ሊያቆሙ ይችላሉ። ጥሩ ክፍያ ካላገኙ ሊለቁ ይችላሉ። ስደት ሲመጣ ሊለቁ ይችላሉ። እኔ በኮሮና ጊዜ ብዙ ሰው ላይ ሲሰበክ ያለምንም ማጋነን ወደ 1 ወር በሰራውበት ጊዜ 5 ሰው እንኳን አይሆን 2 ሰው ምናምን ያገኙ ሲሰብኩ ማለት ግን ጠዋት ወጥቼ ማታ ነው ገቡ ሰው ውድራትን ከራሱ ጋር እኔ ደክሞኝ አንዳንድ ጊዜ በቃ ማታ ተንበርክኬ ምናምን ማልጸልይበት ጊዜ ደክሞኝ በቃ ሲጮህ በኋላ ማታ እንዲሁ ዝም ብዬ አልጋ ላይ ጋደም ብዬ በውስጤ ማለት ነው በልቤ እግዚአብሔር ሆይ ስለረዳ ያመሰግናል። ቀጣውን ደግሞ እንደዛ መጸልይበት ጊዜ ሳልንበረከት ደክሞኝ እና በቀን እንትን ሁሉ እንኳን ውሃ ያጠጣ ሰው ሩቅ ነው እንትን የሚል ፖሊስ ራሱ እንኳን እዛ ከሆነ ቃል እንሰጥ ነው የሚል እና ማለም በዛ ውስጥ ነው መሰብከው። ለምን አደራ ነው። በዛ ውስጥ ጌታን የተቀበሉ ሰዎች አሉ፣ ባክስ ላይ ዳርገው የተመለሱ ሰዎች አሉ። ስለዚህ ይህ የነፍስ አድን ጉዳይ ነው። በጣም የነፍስ አድን ሲሆን ረፍት ይሰጣል። አዎ ይህ በጣም በልብ ውስጥ የመራ ብርሃን። አዎ እግዚአብሔር ይመስገን እንደዚህ አይነት አባቶች ራሱ መኖር በጣም ራሱ ትልቅ ይህ እኮ ጊዜ አሁን ሶሪ ይቅርታ ልቀጥል በእንትን ላይ ስንመለከት ለምሳሌ ለምጥ ያዛ ሴት የጫነ አምቡላንስ እንዴት ነው የሚሄድ? ዋናው መንገድ ቢዘጋ በእግረኛ መንገድ ይገባል። ፖሊሱም እየነፋ ትክክል ነው፣ ትራፊኩ እየነፋ ሰውን ወደ ዳር ውጡ ይላል። ሰውየው ግን በመንገድ ላይ በአስፋልት ላይ ነበር መሄድ የገባው። አዎ፣ ስለዚህ በእግረኛ መንገድ እየሄደ ትክክል ነው ይላል። መንገድ ያስከፍትለታል። ነፍስ የማዳን ስራ። እሳት አደጋ ተመልከት። ልክ እንደ ሰው ከፍተኛ ባለስልጣን ሲመጣ ይነፋና መንገድ ይዘጋል። ሰውም ይቆማል፣ በቃ ይቆማል። ፌዴራል ምናምን አለ ይዘጋዋል። እዛ ያልፋል። ይሄ አሁን የነፍስ አድን ስራ ነው ብቻ ማለት ሲሆን፣ ለምሳሌ አሁን አሰላ ላይ ስገባ 1993 የሰበኩት እና ስጸልይ እዛ ከተማ ላይ የሚገርም ነገር 92 መጨረሻ ላይ ባሌ ጉባ ጨርሼ ወደ አሰላ ስለመጣልኝ ነው ሀሳቡ ምን አለ እና ወደ አዲስ አበባ እየሄድኩ ምሳ የሚባል አሰላ ላይ እዛ ላይ ምሳ በልተን እንደገና ልንወጣ ስንል የጌታ መንፈስ እዚህ ከተማ ነው የምቀረዋል። ከተማውን አላውቅም፣ ኦሮምኛ አልችልም፣ የሚቀበለኝ ሰው የለም፣ ማቆ የለም። ከባሌ ጎባ የሸኙኝ ወገኖች ናቸው። ባሌ ገባ ደግሞ ስገባ 3 ብር ከ50 ይሸን የገባሁት ሰው አላውቅም። እና እግዚአብሔር ግን ሰዎችን ሰጥቶኝ እነሱ ናቸው የሸኙ። ከዛ በኋላ እዛ ከተማ ላይ
ቤት ተከራይቼ በአጭሩ ቤት ተከራይቼ ስጸልይ የሚገርም ነገር በማርቼዲስ መኪና ውስጥ ሆኜ ወታደር ሰላምታ እየሰጠኝ ስገባዩ እኔ ከውስጥ እንዴ ጌታው ይሄ ነገር እንዴ ነው? ይሄ ነው የመላእክት አጀብ ነው አለ። ጥበቃ ነው አለ። ፕሮቴክሽን ነው አለ። በዚህ ከተማ ላይ ማንም ምንም ሊያደርግብህ አይችልም። ከፍተኛ የሆነ ነገር እንደዚህ እንዳትጠብቃል። እኔ ጠብቃል። ችግር በዛ ከተማ ውጥረት ገጥሞኛል። በዛ ከተማ ታስሬያለሁ። ግን የሚገርም ነገር ምንም አይነት ክፉ ነገር በእኔ ላይ የሆነ ነገር አንዳች ክብር ለኢየሱስ አሜን። ያ ብዙዎች ይህንን ነገር ሲናገሩ ሰምቻለሁ። የይዲድያ አገልግሎትን መስመር እንደ አባቱ እንዳሳደጉ ሰም እስኪ እውነት ነው? ትክክል ነበር? አዎ ትክክል ነው። በ14 ዓመቱ የዛን ጊዜ ቤተሰቤን ይዤ 1998 ዓመተ ምህረት ላይ ጅማ ነበር እና እዛ ላይ አንድ ሌሎች ወገኖች ሄዱ። የመንፈሳዊ ልጆቼ ናቸው እና እነሱን ስልካቸው ሆሳና አጠናቀው ደግሞ ከቤና አሁን ወደ ጌታ ሄደው ስባቱ ይባላል መንፈሳዊ ልጆቼ እነሱ ናቸው እና ወደ ሾኔ መሬት አለን ብለው ሲሄዱ አልኳቸው። ከዛ በኋላ ሄደው ሾኔ ሲያገለግሉ ነው እሱን ሾኔ ላይ ያገኙት። ሾኔ ላይ ያገኙት 14 ዕድሜ ላይ ያለ 14 ዓመቱ እና በዛን ጊዜ በቃ ከእናንተ አልለይም ብሏል እና ምን እናድርግ ሐዋርያው ብለው ደወሉ። 3 ጥያቄ ጠይቁት አልኳቸው። አንደኛ ጥሪ እንደ ሁለተኛ ያለምንም ክፍያ በፍቅር አገልግሎት እንደሚያገለግል፣ ሶስተኛ ቤተክርስቲያኗ በምታስተማረው ሁሉ ለመሰማራት ፍቃደኛ ነው። ይህንን ጠየቁት። ፍቃደኛ ነው ላቁት አልኳቸው። እኔ ጅማ ነበር። ለጾም ጸሎት ከሌሎቹ ጋር የመጨረሻው ትንሹ እሱ በጣም ትንሹ። አንዳንዴ እንደውም ባለቤት ኧረ ይሄ ልጅ አንድ ነገር እንዳይሆንብህ ትላለች እና ትንሹ እሱ ነው በእድሜም እና ኃይለኛ ጨጓራ የሚያመው ነበረና በቅባት እንትን ውስጥ እየጸለይኩኝ በቦክስ ተመቶ እየተፈወሰ ከኋላ ግቡ ጨጓራ እና ሁሉ እንትን እያገለግልኩ ጉጠትና አቆስላል እና ጸልይ ሲል ከኋላው ግቧል። ከኋላ ገባው በቦክስ ስመታ ወደቀ። ኦልሞስት ወደ 4 ደቂቃ ያክል ራሱን አያውቅም። ሲነሳ ተፈወሰ። በቃ እኔ አሁን እንዴት ነው ብትለኝ አይገባኝም። ብዙ ጊዜ ይፈወሳል። ሆሳና ላይም እንደዚሁ አንድ ኮንፍራንስ ኮንፍራንስ እና ከዘራ ይዘው እንደዚህ አመማቸው ሰውዬ ተሰልፎ ለብስ ጸልይ እና እግራቸው እርገጣቸዋል እና እግራቸውን ስላት ሰውየው በዛው ተፈወሰ። እንዴት ብለህ ብትለኝ አይገባም። መፈወሳቸው ግን ይገባኛል። ይሄ የተገለጠ ነገር ስለው እና እሱ የ14 ዓመት ልጅ ሆኖ ነው በቃ አንዳንድ የሚያመጣቸው መልእክቶች የሚናገራቸው መልእክቶች ሻርፕ ናቸው እና መጽሐፍ ቅዱስም እንዲያነብ ቆሞ ማለት ነው። እኔ ቁጭ ብዬ ረዥም ሰዓት እንዲያነብ አደረገዋል እና ሲሳሳት ከዘለለ በኩርኩም መጥቷል ናና ብዬ በኩርኩም መጥቷል እና በደንብ እንዲያመው አድርጌ የሙከራ ምናምን አለ በደንብ እና በደንብ በቃ ቅርጽ አስይዤ ነው ያሳደግኩት። ኦልሞስት እንግዲህ በዚሁ ቸርች ነው ነቢይ አድርጌ ወርዴን ያደረኩት። በነቢያት አገልግሎት ላይ ሻርፕ ነው የሚያመጣቸው እኮ መልእክቶች። የጠቅላይ ሚኒስትር መለስ ዜናዊ እርፈትን ለመጀመሪያ የተናገረው እሱ ነው። ሆሳና ላይ በነበርንበት ጊዜ የሰማሁት ከሱ አስቀድሞ ማለት ነው። በኋላ ነው መንግስት የተናገረ እና ይሄ በደንብ በቃ ሌሎችም ሻርፕ የሆኑ መልእክቶችን አምጥቷል። ሪል በቃ አሁን የተለያዩ ነገሮች አሁን የሚሰጡ የሚባሉ አባባሎች አሉ። በአባትነት ሂደት ውስጥ ስትል እንግዲህ ኦርዴን ያደረኩት እኔ ነኝ። ፕላንት ባረኩት ቸርችን ያገባው ቸርች የተከለውም ደግሞ እኔ ፕላንት ካረኩት ቸርች ነው ባርኬ የለቀኩት። ከዚህ በላይ አባት አለ? አሁንስ ወይ አባት አለ? አየህ አሁን አንድ አባት ብለህ የምትለው አቅጣጫ ያሳየ መንገድ ያሳየ በአንተ ያለው ሸክምና ራዕይ እንዳይጨነግፍ ፕሮቴክት ያደረገ ወደ ሙላት ያመጣ ሰው። አሁን ብዙ ጊዜ አባት የሚለውን ቋንቋ በአገልጋዮች ዘንድ ትንሽ የተዘበራረቀ አንዱ ልክ ዛሬ እንዳገኘ ቸርች ላይ እንደደረሰ የሆነ ገንዘብ ወይ ጥቅም ፈልጎ እኔ አባቴን ምናምን ብሎ መድረክ ላይ
እኔ እኮ አባቴ ምናምን በመንፈሳዊ ቤት ምናምን ብሎ ይሄ የማማለምን አይነት ነገር ይጠቀማል። አንዳንዶቹ ደግሞ ድንገት የተወሰነ ጊዜ ቸርች ውስጥ ስለቆየ ያለት ነገር እንደ አባት ቁጥረዋል። አባትነት በተለይ ትክክለኛ መንፈሳዊ አባት የሚባል ነገሮች ምን ምንድን ነው? ልጅ ሆነ ያን ፊልም አይተጠንቃል ትንሽ ብዙ ፊልም አለ እኔ አዲስ አበባ ትውልጅ ያለ እና በ50 ሳንቲም ሰዎች ይታይለቀስ ማስከት እዛ ሳይሆንም በቃ እና በዛ ጊዜ በቃ 3 ፊልም የሚታየው አንደኛ ያለ ፊልም ላይ አባት ሆኖ የሰራ ሌላ ፊልም ላይ ወንድም ሆኖ ለዛ ሰውዬ ሲሰራ ታያለህ። እና ከዛ ደግሞ አባት የነበረው እንደገና ልጅ ሆኖ ደግሞ ሲሰራ ታያለህ ለዛው ሰውዬ። ልክ በቃ የህንድ ፊልም ነው የሚመስል አሁን የዘመኑ ያለው አባት ተነስቶ አቅም አለው ገንዘብ አለው ሊያግዘኝ ይችላል ሊረዳኝ ይችላል ብሎ ሲል አባቱ ነኝ። እንደዚህ አይነት ነገር የለም። አንተ ፈልገህ አይደለም ወደ ምድር የመጣው፣ እኔ ፈልጌ አይደለም ከአባቴ የተወለድኩት። እንደ እውነቱ እኮ ብዙዎቻችን ኢትዮጵያ ውስጥ መወለድ ላንፈልግ እንችላለን። በመወለድ ሂደት ውስጥ ፈልገን አይደለም። የእግዚአብሔር አጀንዳ ከአባት ከእናቶቻችን አያይዞ ከዘር ከነገር ከምናምን ቆጥሮ አምጥቶ ፕላን በቃ አሁን ኢትዮጵያ በመጨረሻ እጆቿን ወደ እግዚአብሔር ዘረጋለች ሲል እንደኛ አይነት ሀያላን አቅጣጫ የሚያሳዩ ሰዎችን ለማምጣት ከዘር ከነገር ከምናምን አለ አጋጫ መጣና ኢትዮጵያ ውስጥ ተወለደ። በቃ ለዚህ ለወንጌሉ እንድንሰጥ በእግዚአብሔር አጀንዳ ነው የተወለደ። ወደም ፈቅደን አይደል። ዘራችንም ቤታ ብሔራችንም ምናምን መጠነዋል። ልክ እንደዛው መንፈሳዊ አባትነት ብለህ የምትለው ልክ እንደዛው እግዚአብሔር ጳውሎስንና ጢሞቴዎስን ጥሩ ምሳሌ ሊሆን ስለሚችል በልስጥራን አገኘውና ጢሞቴዎስ ጳውሎስ አየውና ወደደው ይላል እና ይዞት ወጣ። ለምን አየውና ወደደው? ይህ የመውደድ ባህሪ በእግዚአብሔር ያለ እግዚአብሔር ሰውን ከፈጠረው በኋላ በአምሳሉ ፈጠረው ይላል። አየህ አሁን እግዚአብሔር የራሱን መልክ ነው ያየ፣ የልጁን መልክ ነው ያየ፣ እዛ ሰው ጋር ያየው ማለት ነው። አየህ አንድ ሰው ፎቶ ቢነሳ መጀመሪያ የሚያየው የራሱ ፎቶ ለመሰለ ከእግዚአብሔር እንትን ያለ ባህሪ እና በክርስቶስ ያለውን መልክ ነው ጳውሎስ አሁን እሱ ውስጥ ያለው ራዕይ ጢሞቴዎስ ውስጥ አየ። ስለዚህ ወደደው። አየህ እሱ ውስጥም አየው። አሁን እሱ ማሳደግ ነው የሚያስፈልገው። አመጣ አሳደገ፣ ቅርጽ አስያዘውና እንዲያ ጢሞቴዎስ ምዕራፍ 3 እንደዚህ ይላል፣ አንተ ግን ትምህርቴን፣ ሐሳቤን፣ እምነቴን፣ ፍቅሬን፣ መከራዬን፣ ስደቴን፣ መጽናቴን ተከተልከኝ። ይሄ በቃ ልጅ ሆነ ተከተለ፣ ፉት ውስጥ ተከተለ። አየህ አባትነት ብለህ ስትል እኮ በብሉይ ኪዳንም ዳዊት ልጁ ሰለሞን የስጋ ልጁ ማለት የመንፈስ ልጁ ግን አይደል፣ ከመስመር የወጣ ነው። መጨረሻ ላይ የሚስቶቹን አማልክት ሰግዶላቸው ያለፈ ሰው ሳይግባ አይግባ ግን የመጨረሻ የምታየው ነገር እንደዛ ሰለሞን ከሰለሞን ሮብዓምን ነው የምታየው። ከሮብዓም ደግሞ አብዩን ነው የምታየው። ከአብዩ አሳ ነው የምታየው። ከንጉሥ አሳ በኋላ የተነሳው ኢዮሳፋት ሁለተኛ ነገሥት ካልዕ ምዕራፍ 17 ላይ ኢዮሳፋት ተነሳ ይልና በጣም ሊሰመርበት የሚገባው ነገር በአባቱ በዳዊት መንገድ ሄደ ይላል። እነኚህ ሁሉ እዛ ድረስ የመጡት አይደሉም፣ እሱ ብቻ ነው በአባቱ መንገድ ሄደ የተባለ። ለምን በአባቱ ሄደ? የማምለኪያ ዐፀዶችን ቆራረጠ፣ በምድሪቷ የነበሩትን ጣዖታት አስወገደ፣ ከዛ ፈጫቸው ይልና በአባቱ በዳዊት መንገድ ሄደ። ፍጹም እንደተከተለ እሱም ተከተለው። ከዛ ሰው ልጁ ሆነ ማለት የመንፈስ ልጁ ሆነ ማለት ስፒሪቹዋል ፋዘር ማለት ያንተን አሻራ ያሳረፈ እንጂ ገንዘብ ያለው አይደለም። እውነት ያለው የእግዚአብሔር ነገር የእግዚአብሔር አጀንዳ ያለው በእግዚአብሔር አጀንዳ ሰዎችን ሼፕ አፕ ያደረገ ወደ ራዕያቸው እንዲሄዱ ያደረገ። አንተ ያንተ አባት ድሃ ስለሆኑ አባትን ትቀይራል? አይሆን። በመንፈሳዊ ነገር ላይ በአቋም በአካሄድ በምትሄደው ነገር ኦልሞስት 33 ዓመት ይጃል። በዚህ ጊዜ ውስጥ ሰምቻለሁ። አንዳንዶች ተነሳው አባቴ አይደለም አባቴ ከሌለ እንደዚህ ሲሉ ሰምቻለሁ። ግን ኖ ይሄ እውነት የሚካድ አይደለም። በእግዚአብሔር አጀንዳ ውስጥ ያለ ስለሆነ ሰማይ ስለሚያውቀው ማለት በጣም የሚገርም ፖስት እውነት
ይሄ በጣም ድንቅ ሐዋርያዊ አገልግሎት እግዚአብሔር ለዚህ ለሰጠው አገልግሎት በጣም የሚያስደንቅ። ከዚህም በመቀጠል ይሄኛውን አናቆም እንቀጥላለን።